ሰላም ሰላም የእግዚአብሔር ጸጋ የእግዚአብሔር ሰላም ከሁላችሁም ጋር ይሁን። እንደምን አላችሁ? እኔ ወንድማችሁ ጸጋ ነኝ። እንግዲህ እንደተለመደው ዛሬም በእግዚአብሔር ቃል ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ እንድታደርጉ፣ ኮመንት አድርጋችሁ ደግሞ እንድታግዙኝ፣ እንድትረዱ፣ ሀሳብ እንድትሰጡኝ በጌታ ፍቅር ልጋብዛችሁ እወዳለሁ። ቀጥታ ወደ እግዚአብሔር ቃል ዛሬ ላወራችሁ ወደ መፈልገው ሐሳብ እንገባለን። መጽሐፍ ቅዱስ የሐዋርያው የዮሐንስ የመጀመሪያው መልእክት ምዕራፍ 2 ከቁጥር 15 ጀምሮ ያለውን እንደዚህ አነባለሁ። ዓለምን ወይም በዓለም ያለው ማናቸውንም ነገር አትውደዱ። ማንም ዓለምን ቢወድ የአብ ፍቅር በእርሱ ዘንድ የለም። ምክንያቱም በዓለም ያለው ሁሉ የሥጋ ምኞት፣ የዓይን አምሮትና የኑሮ ትምክህት ከዓለም እንጂ ከአብ የሚመጣ አይደለም። ዓለምና ምኞቱ ያልፋሉ፣ የእግዚአብሔርን ፍቃድ የሚፈጽም ግን ለዘላለም ይኖራል ይላል። ክብር ለዘላለም ለጌታ ይሁን። ዛሬ የምትወዱትን ምረጡ ብዬ ልናገር ወዳለሁ። የትኛውን ትወዳላችሁ? የትኛውን ትመርጣላችሁ? እንግዲህ ፍቅር ምርጫ ነው። መውደድ የምርጫ ጉዳይ ነው። ሰው ዝም ብሎ ከመሬት ተነስቶ አይወድም፣ ይመርጣል። አንድን ነገር ከሌላው ነገር አመዛዝኖ ይሆነኛል አይሆነኝም የሚለውን ነገር ይወዳል። የሚወደውን ለዛ ለሚወደው ነገር ደግሞ ዋጋ ይከፍላል። ለሚወደው ነገር ዋጋ ይከፍላል። አብልጦ ለሚፈልገው ለዛ ነገር አብልጦ ይጠነቀቃል። አብልጦ የሚፈልገውን ነገር ለማግኘት እጅግ ይለፋል፣ ይተጋል። ስለዚህ ስለ መውደድ ስናስብ ሰው በህይወቱ ብዙ ነገሮችን ይወዳል፣ ብዙ ነገሮችን እንመርጣለን። የምንወዳቸው ነገሮችም እንደዛው ብዙዎች ናቸው እና እንወዳለን። ሰው በህይወቱ ለሚወደው ለዛ ነገር እጅግ አብዝቶ ይጠነቀቃል። ለዛ ነው። ስለዚህ ዓለም የራሷ አካሄድ አላት፣ የራሷ ስርዓት አላት፣ የራሷ የሆነ የኑሮ ዘይቤ አላት። ስለዚህ በዓለም ያለውን ነገር እና ዓለምን አትውደዱ ይላል መጽሐፍ ቅዱስ። ዓለምን ስንል ይሄ የምናየውን ዩኒቨርስን ሳይሆን በዓለም ስርዓት ውስጥ የምንተዳደርበትን የዓለም ስርዓትን ነው ብዬ አስባለሁ። ስለዚህ ዓለምና በውስጧ ያሉትን እነዚህ ኮተቶችን አትውደዱ። ዓለምን ወይም በዓለም ያለውን ማናቸውንም ነገር አትውደዱ። ማንም ዓለምን ቢወድ የአብ ፍቅር በእርሱ ዘንድ የለም ይላል። ዓለም ጠፊ ናት። ዓለምን የምንወድ ከሆነ በዓለም ያለውን ነገር የምንፈልግ ከሆነ ዓለም እኛን ይዛ ትጠፋናለች። ምክንያቱም ዓለም ጠፊ ስለሆነች። በዓለም ያለውን የሚወድ ሰው፣ ዓለምን የሚወድ ሰው ለእግዚአብሔር ቦታ የለውም። እንደዚህ ይላል። ምክንያቱም በዓለም ያለው ሁሉ የሥጋ ምኞት ስጋችን የሚፈልገው የሚሻው ያ ነው። የዓለም ነገርን ስጋችን ይፈልጋል። የሥጋ ምኞት ነው፣ የሥጋ ሐሳብ ነው፣ የሥጋ ፍቃድ ነው። ሌላው የዓይን አምሮት ነው። ዓይናችን ያያል፣ ያምረናል፣ እንፈልጋለን። ያንን ነገር መሆን እንፈልጋለን። ሀብታም መሆን እንፈልጋለን። መበልጸግ እንፈልጋለን። ተሽለን መገኘት እንፈልጋለን። በዓለም ያለውን ነገር ሁሉ ማግበስበስ እንፈልጋለን። ትላልቅ ነገሮች እንዲኖረን፣ ከሌሎች በልጠን እንድንገኝ፣ የተሻለ ህይወት እንዲኖረን በጣም እንፈልጋለን፣ እንሻለን። የዓለምን ነገር አትፈልጉ። 3 በዓለም ያሉ ነገሮችን ያነሳል። አንደኛ የሥጋ ምኞት ነው። ሁለተኛ የዓይን አምሮት ነው። ሶስተኛ ስለ ገንዘብ መመካት ነው። ሰው ይመካል። ሲኖረው በዓለም ነገር ሲሞላለት ይመካል። ወይም ደግሞ ትምክህት፣ የኑሮ ትምክህት። ይሄ ከኑሮ ማለት የኑሮ ትምክህት ራሴ እንደዚህ ያደረኩኝ፣ በዚህ ወጣለሁ፣ ይሄን ማድረግ እችላለሁ ምክንያቱም አለኝ ብሎ ማለት ከዓለም እንጂ ከአብ የመጣ ከእግዚአብሔር ፍቃድ የሆነ አይደለም። ሰዎች በነገሮቻቸው ይመካሉ፣ ባላቸው ዘመድ ይመካሉ። ሚስተር ኤክስ አለኝ፣ አባት አለኝ፣ እናት አለኝ፣ ወዳጅ አለኝ፣ ዘመድ አለኝ፣ ጓደኛ አለኝ እያሉ ይመካሉ። ይህ ከዓለም ነው እንጂ ከእግዚአብሔር ዘንድ አይደለም። ስለዚህ ሰው
ዓለምን ቢወድ ዓለምን ቢያተርፍ ዓለምን ቢያገኝ በዓለም ውስጥ ያለውን እነዚህን ነገሮች ቢያገኝና የራሱ ቢያደርጋቸው ሀብት ቢኖረው ዝና ቢኖረው ቤት ቢኖረው መኪና ቢኖረው ብዙ ዘመዶች ቢኖሩት እነዚህን ነገሮች ቢያተርፍ የራሱ ቢያደርጋቸው ነፍሱ ግን ባታርፍ ነፍሱን ግን ቢያጎድላት ምን ይጠቅመዋል? ምን ይረባዋል? ምክንያቱም ይሄ ሰው ከነዚህ ነገሮች ጋር ሊጠፋ ነው። ምናልባት ዛሬ የምናስበው ነገር በቤታችሁ ቁጭ ብላችሁ የምታስቡትና የምታሰላስቡት ነገር፣ ልጆች ያላችሁ ስለ ልጆቻችሁ፣ ቤተሰብ ያላችሁ ስለ ቤተሰቦቻችሁ፣ ስለ እናት፣ ስለ አባት፣ ስለ ወንድም፣ ስለ እህታችሁ፣ ሌሎች ደግሞ ፕላን ያደረጋችሁ ለጋብቻ የተዘጋጃችሁ ሰዎች ስለዛ ነገር ታስባላችሁ፣ ትጨነቃላችሁ። ለምትወዱት ለዛ ነገር ትጠነቀቃላችሁ። ለምትወዱት ለዛ ነገር ዋጋ ትከፍላላችሁ። ለምትወዱት ቤተሰብ ዋጋ ትከፍላላችሁ። ሀገራችሁን ስትወዱ ለሀገራችሁ ዋጋ ትከፍላላችሁ። ፍቅር ዋጋ ያስከፍላል። ስለሆነ ዛሬ እነዚህ የስጋ ምኞት፣ የአይን አምሮቶች ወይም ደግሞ በገንዘብ መመካት ሰውን እንደምንም መቁጠር፣ እንደ ተራ ነገር መቁጠር ሰው መመካት ሲጀምር ትዕቢት በውስጡ ማደር ይጀምራል። ሌላውን መናቅ ይጀምራል። ምክንያቱም የተመካበት መመኪያ ስላለው ነው። ትዝ ይላችኋል ልጆች ሆነን ከጓደኞቻችን ጋር ስንጣላ አባቶቻችን ወይም ደግሞ ታላቅ ወንድማችን አብሮን ሲሆኑ ትናንትና የደበደበን ልጅ፣ ትናንትና ከአቅማችን በላይ የሆነ ነገር ያደረገልን ሰው ምላስ እናወጣበታለን፣ ሄደን እንጎነትነዋለን፣ የሆነ ነገር እናደርገዋለን። ለምን ካላችሁ ትምክህታችን ከጎናችን ስላለ ነው። ያ መመኪያችን የሆነ ወንድማችን አጠገባችን ስላለ አንፈራም፣ አንደነብርም፣ አንደነግጥም። ሰው መመካት ያለበት በእግዚአብሔር ነው። ሰው ሊደገፍ የሚገባው በራሱ ብቃት፣ በራሱ ችሎታ፣ በራሱ አቅም ሳይሆን በእግዚአብሔር ላይ ሊመካ ይገባል። በእግዚአብሔር ላይ ሊታመን ይገባል። መታመኛውን እግዚአብሔር ሊያደርግ ይገባል። ስለዚህ በገንዘብ መመካት እጅግ ክፉ የሆነ ነገር ነው። ስለዚህ ዛሬ የምትወዱትን ነገር ምረጡ። ማንም ዓለምን ቢወድ የአባት ፍቅር፣ የጌታ ፍቅር፣ የእግዚአብሔር ሐሳብ በሱ ውስጥ የለም ይላል። ለምን ካላችሁ ዓለምና ምኞቱ ጠፊዎች ስለሆኑ፣ የእግዚአብሔር ሐሳብ፣ የእግዚአብሔር ፍቃድ ሰው ዓለምን እንዲወድ በዓለም ያለውን ነገር ሙጥኝ ብሎ እንዲይዝ አይደለም። መጽሐፍ እንደሚለው ለሁለት ጌቶች ልትገዙ አትችሉም አለ ጌታ። ሰው ገንዘብን ጌታው ካደረገ፣ ሰው ገንዘብን ማምለክ ከጀመረ፣ ሰው ለእግዚአብሔር ቦታ አጥቶ፣ ሰው ለእግዚአብሔር ስፍራ አጥቶ፣ ለነገሮች ስፍራ ካለው፣ ለቢዝነሱ ስፍራ ከሰጠ፣ ቤተ ክርስቲያን መሄድ ከከበደው፣ ቸርች መሄድ ካቃተው፣ ቢዝነሱ የሱ ጌታ ከሆነ፣ ገንዘቡ የሱ ጌታ ከሆነ፣ ከእግዚአብሔር ሐሳብ የሚርቅ ከሆነ እሱ እግዚአብሔርን ሳይሆን እያመለከ ያለው እሱ አምላክ የሆነበት ገንዘቡ ነው። እሱ አምላክ የሆነበት ቢዝነሱ ነው። ዛሬ የምትወዱትን ምረጡ። ምክንያቱም የምትወዱት ነገር እናንተን ይፈልጋችኋል። የምትወዱት ነገር ዋጋ ያስከፍላችኋል። የምትወዱት ነገር ጊዜያችሁን ይፈልጋል፣ እድሜያችሁን ይፈልጋል። ሶርሳችሁን እንዳለ፣ አቅማችሁን እንዳለ፣ ጉልበታችሁን እንዳለ ይፈልጋል። በሙሉ ኃይላችሁ ከሱ ጋር እንድትሆኑ ያስፈልጋል። ሰው ችግኝ ተክሎ ዝም ብሎ በሜዳ ጥሎ አይሄድም፣ ይንከባከበዋል።
ውሃ ያጠጣዋል፣ አረም ከስሩ ይነቅላል። ያኔ የተከለው ነገር ፍሬ ያገኛል። ዓለምን የምትወዱ ከሆነ በዓለም ያላችሁ እግዚአብሔር ድካሜን ያውቃል። አዎ እግዚአብሔር ድካምህን ያውቃል። እግዚአብሔር ጉለቴን ያውቃል። አዎ እግዚአብሔር ጉለትህን ያውቃል። ለዛ ነው ጉለትህን ስለሚያውቅ ሊረዳህ የወደደው። ለዛ ነው አንተ አቅመ ቢስ ስለሆንክ እግዚአብሔር አቅም ሊሆንህ የወረደው። ይህ ምክንያት አይሁነን። የምትወዱትን ምረጡ። የሚደንቃችሁ ነገር ዓለምና ምኞቱ ያልፋሉ። ዓለምና በውስጡ ያለው ነገር አብሯችሁ አይቆዩም። ከጌታ ይለየዋችኋል። ከጌታ ይነጣጥሏችኋል። ስንቶቻችሁ ናችሁ እንደ ትላንትና እየለመናችሁት ጌታን እየፈለጋችሁት ያላችሁት? ስንቶቻችሁ ናችሁ እንደ ትላንትና እግዚአብሔር ፊት ለፊት ተንበርክካችሁ በእግዚአብሔር ፊት ለፊት የምትጸልዩት? ስንቶቻችሁ ናችሁ እንደ ትላንትና እየዘመራችሁ ያላችሁት? ዓለም ይዟችሁ አልጠፋም ወይ? በዓለም ያለው ምኞት ይዟችሁ አልሄደም ወይ? መሻታችሁ፣ ፍላጎታችሁና ምኞቶቻችሁ የምር ምንድን ናቸው? እግዚአብሔር መንግስት ማስፋት ወይስ የራስን ነገር ማስፋት? የተሻለ መልበስ፣ የተሻለ መብላት፣ የተሻለ ቤት መኖር፣ የተሻለ አልጋ ላይ መተኛት፣ የተሻለ መኪና መንዳት። የጭንቀታችሁ ምንድን ነው? ቀንና ሌሊት እንቅልፍ የሚነሳችሁ የትኛው ነው? ያ የምትወዱት ነገር ነው። ሐሳባችሁን፣ ትኩረታችሁን የወሰደባችሁ ያ ነገር የምትወዱት ነገር ነው። እሑድ አምልኮ ያስጠላህ ወደ ቤት ሮጠህ እስከምትገባ ድረስ የሚያንገበግብህ አብልጠ ከፕሮግራም ከአምልኮ የእግዚአብሔርን ቃል ከመስማት ይልቅ ልብ ውስጥ የሚሞቀው ቸርች ቁጭ ብለህ የምታስበው ሌላ ነገር ነው። እሱን ነው የምትወደው። የምትወደው ያ ነው። የምትወደው ነገር ደግሞ ዋጋ ያስከፍልሃል። ስለዚህ ዛሬ የምትወደው ምረጥ፣ የምትወጂው ምረጭ። ፍቅር ምርጫ ስለሆነ፣ መውደድ ምርጫ ስለሆነ ያ ነው። የእግዚአብሔርን ፍቃድ የሚያደርጉ እነሱ ግን ለዘላለም ይኖራሉ። ሃሌሉያ! የእግዚአብሔርን ሐሳብ የሚያደርጉ እነሱ ለዘላለም ይኖራሉ።